ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። السلام عليكم ورحمة الله تعالى وبركاته. عمرو ابن الجموح بجاهلية كمدينة مريوج عنده نبر يبني سلمة قوسا عليك عنا كمدينة تلالاك سوج يمي فرج نبر يا كدم إسلام يقوسا مريوجنا عليكوج عندهم يتكبروا سوج ليقلاتشو ጠዋት ማታ በረከቱን የሚከጅሉ መስዋዕት የሚያቀርቡለትና የሚማጸኑት ጣዖት በመኖሪያ ቤታቸው ሳይቀር መያዛቸው የተለመደ ነበር። የዓምር ኢብኑ አልጀሙህ ጣዖት መናት በሚባል ስያሜ ትታወቅ ነበር። ከጥሩ እንጨት ተጠርባ የተዘጋጀች ናት። እጅግ ይንከባከባታል፣ ሽቶ ይቀባታል፣ ያስውባታል፣ ያስጌጣታል። የኢማን ብርሃን በሙስዓብ ኢብኑ ዑመይር አማካኝነት ከመዲና ጎጆዎች ሲፈነጥቅ ዓምር ኢብኑ አልጀሙህ በእድሜው 60 ዓመት አልፎት ነበር። 3 ልጆቹ ማለትም ሙዓወዝ፣ ሙዓዝና ኸላድ በሙስዓብ አማካኝነት ኢስላምን ተቀበሉ። እናታቸው ሂንድም ከ3 ልጆቿ ጋር ለኢስላም አደረች። ዓምር የልጆቹንና የሚስቱን ኢስላምን መቀበል አያውቅም፣ ሚስጥራዊ ነበር። የዓምር ሚስት ሂንድ መዲና በኢስላም ብርሃን መድመቅ መጀመሯን አስተዋለች። ከመዲና ታላላቅ ሰዎች መካከል ኢስላምን ሳይቀበል በሽርክ ጥልመት ውስጥ እንደተዘፈቀ የቀረ የእርሷ ባልና ሌሎች ጥቂቶች ብቻ ነበሩ። ሂንድ ባሏን በእጅጉ ታፈቅረዋለች። በኩፍር እንዳይሞትና ለጀሃነም ቅጣት እንዳይዳረግ ሰግታለች። ዓምርም የልጆቹ ጉዳይ ያሰጋው ነበር። የአያት ቅድመ አያቶቻቸውን እምነት አርክሰው በመተው ሙስዓብ ይዞት የመጣውን አዲስ ዲን እንዳይቀበሉ ይሰጋል። ሙስዓብ በአጭር ጊዜ ውስጥ የመዲናን ቀበሌ እያዳረሰው ነው። ኢስላም በከፍተኛ ፍጥነት መስፋፋት ይዟል። ለባለቤቱ ሂንድ ሆይ አንዳች ነገር እስክንወስን ድረስ ልጆች ከዚህ ሰው ወይም ሙስዓብ ኢብኑ ዑመይር ጋር እንዳይገናኙ ተጠንቀቂ አላት። ቃልህን አከብራለሁ፣ ግና ልጅህ ሙዓወዝ ስለዚህ ሰው የሚናገረውን አድምጠህ ታውቃለህ አለችው። ወዮልሽ፣ እኔ ሳላውቅ ልጄ የአያት የቅድመ አያቶችን እምነት ካደ። ፊቱ ተለዋወጠ። ሂንድ የባልዋ ሁኔታ አሰጋት። በፍጹም ግና ይህ ሰው ንግግር ከሚያሰማቸው ቦታዎች በተወሰኑ ተካፍሎ ነበር። አንዳንድ አባባሎችን አጥንተዋል ከማለት ውጭ ሌላ ምርጫ አልነበራትም። ጥሩት አለ ባል። ቀረበለት። ይህ ሰው ከሚናገረው ጥቂቱን አሰማኝ አለ። የፋቲሐን ምዕራፍ አነበበለት። ሙዓወዝ እጅግ ማራኪ ቃል ነው። የሚናገራቸው ንግግሮች እንደዚህ ውብና ማራኪ ናቸውን? ጠየቀ አባት። ከዚህ ይበልጣሉ አባባ። ከዚህ ሰው ጋር ቃል ኪዳን ልትገባና እምነቱን ልትቀበል ይገባሃል። በርካታ ሰዎች ተከትለውታል አለው ልጅ። ሽማግሌው ጥቂት ጸጥ አለና መናትን እስካማክር ድረስ አንዳች ውሳኔ መወሰን አልችልም አለ። ልጁም መናት ምን ማለት
ይችላል። የማይናገርና የማያስብ ጥርብ እንጨት ነው አለው። ሽማግሌው ተቆጣ። መናትን ሳላማክር ምንም ነገር መወሰን አልችልም በቃ አለ። ዐምር ኢብኑል ጀሙሕ ከመናት ፊት ለፊት ቆመ፣ በደህነኛው እግሩ ተመርኩዞ። አንድ እግሩ ሽባ ነበር። ለመናት ውዳሴ አቀረበና መናት ሆይ ይህ ከመካ የመጣ ግለሰብ ከአንቺ ውጭ በማንም ላይ ክፉ ሊውል እንዳላሰበ ትረጃለሽ። አንቺን ማምለክ ሊከለክለን ነው የመጣው። ከንግግሩ ያደመጥኩት እጅግ ማራኪ ቢሆንም አንቺን ሳላማክር ከእርሱ ጋር ቃል ኪዳን ለመግባት አልሻም። የሚታይሽ ንገሪ አላት። መልስ የለም፣ ጸጥታ። ምናልባትም ተቆጥተሽ ይሆናል። አንቺን የሚጎዳ ነገር አልፈጽምም። ቁጣሽ እስኪርቅሽ ድረስ ለአንድ ቀን ያህል እተውሻለሁ አላት። የዐምር ኢብኑል ጀሙሕ ልጆች አባታቸው በመናት ላይ ያለውን ጥልቅ እምነት ጠንቅቀው ያውቃሉ። ጣዖት አምልኮ ከደሙ ጋር ተዋህዷል። አሁን ግን ልቦናው ጥቂት ጥርጣሬ እያደረበት ነው። ይህን መረዳት አላዳገታቸው። እናም ከነጭራሹ የመናትን ፍቅር ከልቦናው ሊፍቁለት ቆረጡ። ይህን ማድረግ ከቻሉ ኢስላምን ለመቀበል መንገድ ጀመረ ማለት ነው። የዐምር ኢብኑል ጀሙሕ ልጆች ከባልደረባቸው ከሙዓዝ ኢብኑ ጀበል ጋር በመሆን ሌሊት መናት ወደምትቀመጥባት የክብር ቦታ አመሩ። መናትን ከተቀመጠችበት አንስተው ቆሻሻ መጣያ ጉድጓድ ውስጥ ጨምሯት። አንድም ሰው ሳያውቅ ወደ ቤታቸው ተመለሱ። ንጋት ላይ ዐምር በስክነት ወደ መናት ቦታ አመራ። አላገኛትም። ወዮለት! ማን ነው በአምላካችን ላይ ዛሬ ሌሊት ተንኮል የፈጸመው ሲል ጠየቀ። መልስ አላገኘም። አሰሳውን ጀመረ፣ አምላኩን ፍለጋ። እጅግ ተቆጥቷል። በመጨረሻም ከቆሻሻ መጣያ ጉድጓድ ውስጥ ተደፍታ አገኛት። አጠባት፣ ሽቶ አርከፈከፈባት። ወደ ድሮ የክብር ቦታዋም መለሳት። በአላህ ይሁንብኝ፣ ይህን ድርጊት የፈጸመው ማን እንደሆነ ባውቅ ነው ዋጋውን እሰጠው ነበር አለ። በሚቀጥለው ሌሊት እነኚህ ወጣቶች መናትን ከቦታዋ በመውሰድ ያንኑ ድርጊት በድጋሚ ፈጸሙ። ዐምር ፈለገ፣ በቆሻሻ ተጨማልቃ አገኛት። ቆሻሻ መጣያ ጉድጓድ ውስጥ አነሳት። አጥቦና ሽቶ አርከፍክፎ ወደ ቦታዋ መለሳት። ወጣቶቹ በየቀኑ ይህን ድርጊት ይደጋግማሉ። ግራ ተጋባ ዐምር። ከመተኛቱ በፊት ከአንገቷ ላይ ሰይፋን ጠለጠለላት። ለመናት የሚተናኮላትን እንድትሰይፍበት። መናት ሆይ ማን እንደሚተናኮልሽ በትክክል አላውቅም። አቅሙ ካለሽ ራስሽን ተከላከይ አላትና ወደ መኝታው ሄደ። ዐምር ጥልቅ እንቅልፍ ወስዶታል። ወጣቶቹ ወደ መናት በመሄድ ሰይፉን ከአንገቷ አውርደው ይዘዋት ወጡ። ከሞተ ውሻ ጋር በገመድ በማቆራኘትም ቆሻሻ ውሃ ከሚጠራቀምበት ጉድጓድ ውስጥ ጨመሯት። ሽማግሌው ዐምር ከመኝታው ተነስቶ መናትን ከቦታዋ አጣት። ፍለጋ ጀመረ። ከቆሻሻ ጉድጓድ ውስጥ በግንባሯ ተደፍታ አገኛት። ከሞተ ውሻ ጋር ተቆራኝታ። ሰይፉ በአንገቷ ላይ አልነበረም። ከጉድጓዷ ውስጥ አላወጣትም። አምላክ ብትሆኝ ኖሮ
ከሞተ ውሻ ጋር ተቆራኝተሽ ከቆሻሻ መጣያ ውስጥ ባልተገኘሽ ነበር በማለት ትቷት ሄደ። ብዙም ሳይቆይ ኢስላምን ተቀበለ። ዐምር ኢብኑል ጀሙሕ የኢማኑን ለዛ አጣጣመ። በሽርክ ያሳለፉትን እያንዳንዷን ደቂቃ ተቆጨው ጀመር። መላ እሱነቱን ለአዲሱ እምነት አስረከበ። አካሉን፣ መንፈሱን፣ ገንዘቡን፣ ልጆቹን ኢስላምን ለማገልገል ተግባር አዋለ። አላህንና ረሱልን ዓለይሂ ሰላቱ ወሰላም ለመታዘዝና ለማርካት። ብዙም ሳይቆይ የኡሑድ ዘመቻ ተከሰተ። ሦስቱ ልጆቹ የአላህን ጠላቶች ለመፋለም ዝግጅት ላይ ናቸው። ሸሂድ ለመሆን፣ አላህ ዘንድ ለመወደድ፣ ለስኬት ለመብቃት ጓጉተዋል። ውስጣዊ ስሜቱን ቀሰቀሱበት። በረሱል ዓለይሂ ሰላቱ ወሰላም አመራር ስር ኡሑድ የፍልሚያ መስክ ላይ ለመገኘት ቆረጠ። ልጆቹ ግን ተቃወሙት። አባታቸው ሽማግሌ ነው፣ እድሜው በጣም ገፍቷል። አንድ እግሩም ሽባ ነው። አላህ ጂሃድን ግዴታ አላደረገበትም። ስለዚህ ባይዘምት ይመረጣል። በአቋማቸው ጸኑ። አባታችን ሆይ አላህ ጂሃድን ባንተ ላይ ግዴታ አላደረገብህም፣ ለምን ራስህን ታስጨንቃለህ? ዐምር በልጆቹ ውሳኔ በእጅጉ ተቆጣ። ከረሱል ዓለይሂ ሰላቱ ወሰላም ዘንድ በመሄድ ስሞታውን ተናገረ። የአላህ ነቢይ ሆይ እነኚህ ልጆቼ ከዚህ በጎ ነገር ሊያቅቡኝ ይሻሉ። ሽባ ነህና ጂሃድ አትሄድም ይሉኛል። በአላህ ይሁንብኝ፣ በዚህች በሽባ እግሬ ጀነትን መርገጥ እፈልጋለሁ አላቸው። ይዝመት፣ ምናልባትም አላህ ሰማዕት የመሆንን ታላቅ ዕድል ይሰጠው ይሆናል አሉ መልእክተኛው ዓለይሂ ሰላቱ ወሰላም ለልጆቹ። ልጆቹ የረሱልን ዓለይሂ ሰላቱ ወሰላም ትዕዛዝ አከበሩ። የኡሑድ ዘመቻ ወቅት ደርሷል። ዐምር ኢብኑል ጀሙሕ ባለቤቱን ለመጨረሻ ጊዜ ተሰናበተ። ከዚያም ወደ ቂብላ በመዞር ፊቱን ወደ ሰማይ አቅንቶ አላህ ሆይ ሸሂድ የመሆንን ዕድል ለግሰኝ፣ ወደ ቤተሰቦቼ ከነ ሕይወቴ እንዳትመልሰኝ ሲል ዱዓ አደረገ። በሦስቱ ልጆቹና በበርካታ የአንሷር ተዋጊዎች ተከቦ ወደ ዘመቻ ሄደ። ጦርነቱ ተፋፋመ። ሰዎች ከረሱል ዓለይሂ ሰላቱ ወሰላም ጎን እየራቁ ነው። ዐምር ኢብኑል ጀሙሕ ከረሱል ዓለይሂ ሰላቱ ወሰላም ጎን ቆሟል። በደህና እግሩ እየዘለለ ይፋለማል። ጀነትን ለመጎናጸፍ በእጅጉ ጓጉቻለሁ ይላል። ከበስተጀርባው ልጁ ኸላድ ነበር። ዐምርና ልጁ ነቢዩ ዓለይሂ ሰላቱ ወሰላም ከጥቃት በጽናት ይከላከላሉ። ዐምር የሚችለውን ሁሉ ካደረገ በኋላ ተመቶ ወደቀ። ሸሂድ ለመሆንም በቃ። ብዙም ሳይቆይ ልጁም ተከተለው። አባትና ልጅ የክብር ሞት ለመሞት ታደሉ። ሱብሓነላህ። ጦርነቱ ተጠናቋል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የኡሑድ ሸሂዶችን ለመቅበር ተዘጋጅተዋል። ከነደማቸውና ቁስላቸው ተዋቸው፣ እኔ መስካሪያቸው ነኝ ካሉ በኋላ በአላህ መንገድ ላይ የሚቆስል ሙስሊም የቂያማ ቀን ደሙ የሚፈስ ሆኖ ይመጣል። የደሙ ቀለም አበባ ይመስላል፣ ሽታው እንደ ሚስክ ይሸታል አሉ። በመቀጠል ዐምር ኢብኑል ጀሙሕና ዓብዱላህ ኢብኑ ዐምርን ጎን ለጎን ቅበሯቸው። በሕይወት እያሉ እጅግ ይፋቀሩ ነበር አሉ።
ለዓምር ኢብኑል ጀሙሕና ለሌሎችም የኡሑድ ሰማዕታት ጀግኖች የአላህ እዝነት ይስፈንባቸው። ቀብራቸውን አላህ ስብሓንሁ ወተዓላ ብርሃን ያድርግላቸው። እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.